በኦንላይን ገበያው ትሬዲንግ ላይ ትርፍ ማትረፍ ካቃታችሁ ዛሬ በትክክል ኪሳራችሁን የምታስወግዱበትን ስትራቴጂ ነው ማስተምራችሁ። በእርግጠኝነት የምነግራችሁ እንደዚህ አይነት ቀላል ስትራቴጂ የትም አታገኙ። ይሄ ስትራቴጂ የወርቅ፣ የፎሬክስ እና የስቶክ ማርኬት ላይ 70% የማሸነፍ አቅም አለው። እኔ ይሄን ለመረዳት ብዙ ጊዜ ወስዶብኛል። በዚህ ገበያ ላይ ትርፋማ ለመሆን የሚያስፈልጋችሁ ብዙ ጊዜ የሚደጋገም የገበያ እንቅስቃሴ ነው። እንዴት ነው ይሄን ስትራቴጂ የምናገኘው? ዛሬ አንድ በአንድ ይሄን ስትራቴጂ በመጠቀም የወርቅ፣ የፎሬክስ እና የስቶክ ማርኬት ላይ በምሳሌ እናያለን። እሺ፣ ይሄ ስትራቴጂ ጎልድ ላይ ኤንድ ናስዳቅ ላይ ኤንድ ዩሮ ላይ ይሰራል ብያቸዋለሁ። ይሄን ስትራቴጂ ትሬድ ስናደርግ ሚኒመም 2 ሩል ማሟላት አለበት። የመጀመሪያው 930 ኦፕን ፕራይስ 930 ኦፕን ፕራይስ ኢዝ መስት። ለምን? ከኦፕን ፕራይሱ በኋላ ነው ጋፕ ስለምንጠቀም ጋፑ የምናገኘው። ሰከንድ ጋፑን ሜዥር ማድረግ። ጋፑ ከ70 እስከ 120 የሆነበት ሬንጅ ላይ ሞር አሪፍ ይሆናል። ፊክስድ የሆነ ሩል የምሰጣችሁ እዚህ ላይ ነው። 70 እስከ 120 ከ70 እስከ 120 ሰምታይምስ እስከ 150 ይሄዳል። 150 170 ምናምን ኢዝ ጉድ። በደንብ እንዴት እንደሚሰራ አሳያችኋለሁ። ከ200 በላይ ኦር ደግሞ 250 በላይ ከሆነ ጋፑን ኤክስፔክት ማድረግ የለብንም እንደ ፊል እንዲያደርገው ማለት ነው። ስለዚህ 2 ሩል ብቻ አለ። መጀመሪያ ከምን እነሳለን? ከስቶክ ማርኬት የመረጥኩት ናስዳቅን ነው። ሞር ናስዳቅን ብዙ ጊዜ ስላሳለፍኩበት የናስዳቅን ቢሄቪየር በደንብ ስለማውቀው ከናስዳቅ ጀምርና ወደ ፎሬክስ እንሄዳለን። ፎሬክስ ላይ ዩሮ ዶላር እናያለን ኤንድ ጎልድን እናያለን ማለት ነው። ስለዚህ የመጀመሪያ ኤግዛምፕላችን የሚሆነው አሁን የምታዩት ማርኬት ይሄ ምን ይባላል? ኢሚኒ ናስዳቅ 100 ፊውቸር ይባላል። ኢሚኒ ናስዳቅ ማለት ምን ማለት ነው? ናስዳቅ ማለት ነው። ኦር ደግሞ ይሄኛው ፔድ ስለሆነ ዩኤስ 100 ብላችሁ የምታገኙት ማርኬት ማለት ነው። ሶ ዘሴም ነው። እዚህ ጋር ምንድነው የሚለየው ነገር ምንድነው? ኪ ፖይንት ያለን ምንድነው? እዚህ ጋር ኢቲኤች ይላል። ኢቲኤቹን ስትነኩት እዚህ ጋር ሬጉላር ትሬዲንግ አወር ይላል። ስለዚህ ሬጉላር ትሬዲንግ አወር በማድረግ ነው ይህንን ነገር የምንጠቀመው። ዩኤስ 100 ላይ አርቲኤች የለም። ሶ እሱን እንዴት ነው የምናደርገው የሚለውን ነገር እሱንም አሳያችኋለሁ። ለእያንዳንዱ ማርኬት ስለምናይ ችግር የለም። ሶ ሬጉላር ትሬዲንግ አወር እናደርገዋለን። ሬጉላር ትሬዲንግ አወር ስናደርግ እንደዚህ ጋፕ ይፈጠራል። ጋፕ ሶ ይሄንን ጋፕ በመጠቀም ነው ይሄንን 70% ዊን የሚያደርገውን ስትራቴጂ የምንጠቀመው። ስለዚህ እንሄዳለን። የመጀመሪያ ኤግዛምፕላችን የሚሆነው የናስዳቅን ኖቬምበር 25 ቲውስዴይ ኤግዛምፕል እንወስዳለን። ስለዚህ ይህን ኤግዛምፕል እንውሰድ። 930 ኦፕን ያደርጋል። መጀመሪያ 930 መጠቀም አለብን። ፕሪቪየስ ላይ የሰራሁላችሁ በኤግዛምፕል ኤክስኪዩት አድርጌ የወሰድኩት ቪዲዮ አለ። የእሱን ቪዲዮ ገብታችሁ ሪፈር ማድረግ ትችላላችሁ። ናው በደንብ ዲፕ ኤክስፕላኔሽን ስለፈለጋችሁ ነው ይህን ቪዲዮ የምሰራው። መቼ ነው የሚሰራው? ለምን ያህል ጊዜ ነው የሚሰራው? በሳምንት ውስጥ ምን ያህል ጊዜ ማግኘት እንችላለን? ምን ማርኬት ላይ ይሰራል የሚለውን የእናንተን ጥያቄ በመሰብሰብ ነው ይህን ቪዲዮ እየሰራው ያለሁት። ስለዚህ 930 ኦፕን ፕራይስ ግዴታ ነው። 930 ኦፕን ፕራይስን እንይዛለን። 930 ኦፕን ፕራይስ። ስለዚህ 930 እዚህ ጋር ኦፕን ካደረገ ኦፕን ፕራይሱን እዚህ ጋር ማርክ እናደርጋለን። ኦፕን ፕራይሳችን ኤንድ ፕሪቪየስ ክሎዝ ማለት 4:14 ፒኤም 4:14 የሆነው ምንድነው? ታይም ዞናችሁ ፈርስት ኒውዮርክ ታደርጉታላችሁ። ዘን ሌፍት ክሊክ ነክታችሁ ሴቲንግ ላይ ትገባላችሁ። ሌፍት ክሊክ ነክታችሁ ሴቲንግ ስኬል ላይ ትመጡና 12 ሃወር ታደርጉታላችሁ። 24 ከሆነ ስንት ሰዓት ነው የሚለው? 16:14 ላይ ክሎዝ አለች። እቺኛዋን ክሎዚንግ ፕራይስ ማርክ እናደርጋለን። ስለዚህ እኔ በ12 ስለምጠቀም 12 አደርጋለሁ። 12 ሲሆን 4:14 ፒኤም ይሆናል ማለት ነው። ስለዚህ ፈርስት ሩላችን ምንድነው? 930 ኦፕን ፕራይስ መጠበቅ። ሰከንድ ጋፑን ሜጀር ማድረግ። ጋፑን ሜጀር ስናደርግ ስንት ይላል እዚህ ጋር? 106 ይላል። 106 ከ70 እስከ 120 አሪፍ ሬንጅ ነው ብያችኋለሁ። ስለዚህ ቤስት ሴናሪዮ የሚሆንላችሁ ፉል ጋፑን ክሎዝ እንዲያደርገው ነው። ካልሆነ ግን ኮንሲኩዌንት ኢንካሬጅመንቱ ድረስ 70% ይመጣል። ስለዚህ ጋፕ ውስጥ ይመለሳል ማለት ነው። በሳምንት ከ2 እስከ 3 ቀን ሞስት ኦፍ ዘ ታይም 2 ግን ግዴታ 1 ይሰራል ኤቭሪ ዊክ ማለት ነው። ስለዚህ አስቡት ምን ያህል ጊዜ ሀፕን እንደሚያደርግ ይሄ ስትራቴጂ። ስለዚህ ከ930 ኦፕን ፕራይስ በኋላ ከጁዳስ ዊንጉ በኋላ ይሄንን ኤክስፔክት ማድረግ ትችላላችሁ። በጣም ቬሪ ሲምፕል። ስለዚህ ናስዳቅ ላይ ይሄንን ወሰድን።
አርቲኤች ከሌለው እንዴት ነው የምናደርገው የምትሉኝ ካላችሁ ለሱ ኤግዛምፕል ልውሰድላችሁ። ዩኤስ 100 ስላላችሁ ዩኤስ 100 ካፒታል ዶት ኮምን ብጠቀሙ በጣም ጥሩ ነው። መጀመሪያ በዚህ ላሳያችሁና ዘን ወደ ዩኤስ 100 ወስዳችኋለሁ። አርቲኤች ላይ ስለሆነ ነው። አሁን ወደ ኤሌክትሮኒክ ትሬዲንግ አወር እንመልሰው። ኤሌክትሮኒክ ትሬዲንግ አወር ላይ ስንመልሰው ማርክ ያደረገልን ስንት ላይ ይላል? እዚህ ጋር 4:14 ላይ ቅድም ያሳየዋችሁ ታይም ማለት ነው። ስለዚህ ይሄ ኦቨርናይት ትሬዲንጉን ሃይድ ነው የሚያደርገው። አርቲኤች ሲሆን ኦቨርናይት ትሬዲንጉን ይህን ሁሉ ትሬዲንግ ታይም ሃይድ ያደርገዋል። ኦቨርናይት ትሬዲንግ ማለት ለለንደን ያለውን ፕራይስ አክሽን ሃይድ ያደርገዋል ማለት ነው። ስለዚህ ዘ ሴም ቻርት ነው የሚሆነው። ይህንን ወደ ዩኤስ 100 ሄደን እናያለን። ዩኤስ 100 ስለዚህ ዘ ሴም ዴይ ላይ ነው የመጣ ነው። አንድ አይነት ቀን ላይ ነው የመጣ ነው። እዚህ ጋር 9:30 ያለን 9:30 ኦፕን ፕራይሱን ማርክ እናደርጋለን። ዘን ምን ብለናል? 4:14 ላይ ያለችዋን ክሎዚንግ ፕራይስ ማርክ እናደርጋለን። 4:14 እችዋትና እዚህ ጋር ማርክ አደረግን ማለት ነው። ስለዚህ ይሄኛው እንደ ጋፕ ይቆጥረዋል ማለት ነው። አርቲኤች እዛ ጋር ስለሚሰራ እዚህ ጋር ግን አይሰራም። ለምን? ፔዱ ስላልሆነ ጀስት ፍሪ ስለሆነ ይህን መጠቀም ትችላላችሁ። ይህን ስትጠቀሙ ይኸው ጋፑን ሜጀር ስናደርገው 100 ፖይንት ይላል። ኦልሞስት እኩል ነው። ሶ ይህንን በማድረግ መጠቀም ትችላላችሁ። ጀስት ያኛው ኤንኪው የሚለው ቻርት አያስፈልጋችሁም። ዩኤስ 100 በሚለው በፍሪው መጠቀም ትችላላችሁ ማለት ነው። ኪ ነገር ይሄ ነው። ስለዚህ በዚህ ዊክ በዚህ ሳምንት ስንት ጊዜ ሀፕን አደረገ የሚለውን ነገር እንመልከት። አንድ አግኝተናል፣ ማክሰኞ ዕለት አግኝተናል። ኔክስት ዴይ መተናል። የመጀመሪያውን ሴታፕ ያየነው ማክሰኞ ዕለት ኖቬምበር 25 ነው። ቀጣይ ቀን ሮብ ዕለት መተናል ኖቬምበር 26 ላይ። ስለዚህ 9:30 ኦፕን ፕራይሳችን አለ። 9:30 ኦፕን ፕራይስ ዘን ፕሪቪየስ ክሎዝ አለ 4:14 ላይ ያለችዋ ክሎዝ እናደርጋለን። ሜጀር እናደርጋለን ጋፑን 140 እስከ 150 ኢዝ ጉድ ብያችኋለሁ። አሪፍ ነው። ስለዚህ ሜጀር ስናደርገው ምን ሆነ? 144 አካባቢ ሆነ። ስለዚህ ሀፉን እናደርጋለን። ሀፉ ጋር መጥቷል። ስለዚህ በዚህ ሳምንት ሁለተኛችንን አገኘን ማለት ነው። ሞስት ኦፍ ዘ ታይም ከ2 እስከ 3 ካልሆነ አንድ ሀፕን ያደርጋል። ምን ያህል ፖይንት እናገኛለን የሚለውን ነገር እናስብ። ኦልሞስት 75 ፖይንት ከኦፕኒንግ ፕራይሱ ወደዚህ 75 ፖይንት ማለት በጣም ጥሩ ፖይንት ነው። ለምን? አንደኛ ኪ ነገሩ ምንድነው? ትሬዲንግ ላይ ሞስት ኦፍ ዘ ታይም ሀፕን የሚያደርግ ነገር ነው ሞር ፕሮፊታብል እንድንሆን የሚያደርገን። እዚህ ጋር ኪ ፕራይስ ሌቭል ምን አየን? 70% ይሄ ሀፕን የማድረግ ቻንስ አለው አለን። በጣም ጥሩ። ስለዚህ ኪ ነገር ሌላኛው የምነግራችሁ ነገር ምንድነው? 70% ዊን የሚያደርግ ስትራቴጂ አለን። ዘን ምንድነው ኪ ነገሩ? ፕሮፊታብል ለመሆን የሚያስፈልገን ዊን ሬት የሚባል ነገር አለ። ሪስክ ቱ ሪዋርድ፣ ሪስክ የምታደርጉትና ታርጌት የምታደርጉት ነገር ማለት ነው። ስለዚህ ፕሮፊታብል ለመሆን የሚያስፈልጋችሁ 40% ልክ መሆን ነው። 40% ልክ ሆናችሁ 1 to 2 መጠቀም። 1 to 2 ከተጠቀማችሁ ፕሮፊታብል ናችሁ። 40% አስቡት። ይሄ ስትራቴጂ 70% ሀፕን ያደርጋል በሳምንቱ። ስለዚህ 30% እንኳን ቀንሰ ነው 40% ልክ ብንሆንና 1 to 2 ብንጠቀም ፕሮፊታብል ነን ማለት ነው። ስለዚህ ይሄንን ኪ ነገር ያዙልኝ። ናው ናስዳቅ ላይ ሁለት ኤግዛምፕል ወስደናል። ዩኤስ 100 ላይ ማለት ነው። ኦር ደግሞ ናስዳቅ ዘ ሴም ስለሆኑ ሁለት ኤግዛምፕል ወስደናል። ዩኤስ 100 ላይ ሴትአፕ ውስጥ ላይ እንዴት ነው ትሬድ የምናደርገው የምንገባው ሲባል እዚህ ጋር ዳውን ክሎዝ ካንድልስ ኦርደር ብሎ ካለን አፍተር ቼንጂንግ ስቴት ኦፍ ዴሊቨሪ እዚህ ጋር ኦርደር ብሎ ካለን ኤንድ ፌር ቫልዩ ጋፕ አለን። እዚህ ጋር ስታፕ ትሬድ አለን፣ ተርትል ሱፕ ማለት ነው። ፋይናሊ እዚህ ጋር ብሬከር አለን። ናው ኤክስፔክት የምናደርገው ምንድነው? ወደዚህ ጋፕ እንዲመጣልን ነው። ሶ ከቼንጂንግ ስቴት ኦፍ ዴሊቨሪ በኋላ ፌር ቫልዩ ጋፕ ተጠቅሞ ኦርደር ብሎክ ተጠቅሞ ስታፕ ትሬድ አለ፣ ብሬከር አለ። አሁን እዚህ ጋር እናንተ የምትጠቀሙት ፌር ቫልዩ ጋፕ ከሆነ ፌር ቫልዩ ጋፕ ብቻ መጠቀም፣ ኦርደር ብሎክ ከሆነ ኦርደር ብሎክ ብቻ መጠቀም፣ ተርትል ሱፕ ከሆነ ስታፕ ትሬድ መጠቀም ከሆነ ስታፕ ትሬድ መጠቀም፣ ኦር ደግሞ ብሬከር መጠቀም የምትፈልጉ ከሆነ ብሬከር መጠቀም። ይሄኛው በአራት ዌይ ይሄንን ትሬድ ማድረግ ትችላላችሁ ማለት ነው። ይሄኛው የመጀመሪያው ሴታፓችን ነው። በሁለተኛው ሴታፓችን ላይ ናስዳቅ ምን አለ?
ባይ ሳይድ ሊኩዊዲቲ መጀመሪያ ቴክ ያደርግልናል ከ930 ጁዳስ ስዊንግ በኋላ ዘን ፌር ቫሉ ጋፕ ኤንድ ብሬከር አለን። እዚህ ጋር ሪክሌምድ ሲቢ አለን። ሪክሌምድ ሲቢ ሪክሌም ምን እንደሆነ የማታውቁ ከሆነ ይሄን ቻናል ሰብስክራይብ በማድረግ በደንብ ዲፋይን ይሆንላችኋል። በደንብ ሰብስክራይብ ያደርጋችሁ ተከታተሉ። ሪክሌም ፌር ቫሉ ጋፕ አለን። ብሬከር አለን። እዚህ ጋር ብሬከር አለን። እዚህ ጋር ከተርትል ሱፕ በኋላ ምን አለን? ኦርደር ብሎክ ቼንጅ ኢን ስቴት ኦፍ ዴሊቨሪ አለን። እዚህ ጋር ቼንጅ ኢን ስቴት ኦፍ ዴሊቨሪ ኦርደር ብሎክ ሶ ብዙ ነገር ማውጣት ይቻላል። ኤክስፔክት እንድታደርጉ የምፈልገው ምንድነው 50%ቱ ትሬድ እንዲደረግ ነው። ሰምታይምስ እንደዚህ አይነት ፕራይስ አክሽን ልታዩ ትችላላችሁ። 50% ላይ ሊመለስ ይችላል። ዘን ከአላይን ስታደርጉ ከናሬቲቭ ጋር አላይን ስታደርጉ ደግሞ ሞር እስከ ፉል ጋፑ ድረስ መሄድ ትችላላችሁ። እነዚህን ኦርደር ብሎክ ኦር ብሬከር ኦር ፌር ቫሉ ጋፕ በመጠቀም 70% ዊን ማድረግ ትችላላችሁ። ቀጣይ ዩሮ ላይ እንሄዳለን። ስለዚህ ዩሮ ፊቸሩን ነው የምጠቀመው። ናው ዩሮ ፊቸሩ ለምንድን ነው የምትጠቀመው ካላችሁኝ ለዚህኛው ማለት ነው ይሄኛው አርቲኤች እንዲሰራልኝ በማለት ነው ይሄንን የምጠቀመው። ስለዚህ ሬጉላር ትሬዲንግ አወር እናደርገዋለን። ስለዚህ ናስዳቅ ላይ ያየነው ኤግዛምፕል አለ እና ወደ ዩሮ መተናል። ዩሮ ላይ ፊቸሩን ተጠቅሜያለሁ ብያችኋለሁ። ዩሮ ፊቸሩ ምንድነው የሚባለው? ኢዜድ 2025 ማለት ነው። 6ኢዜድ 2025 የዩሮ ፊቸሩ ነው። ስለዚህ እሱ ላይ እናደርጋለን። ለምን አርቲኤችን ለማግኘት ጋፑን ሜጀር ስታደርጉ ከ70 እስከ 150 እስከ 120 ያለው ሬንጅ ውስጥ ያልኳችሁ ለናስዳቅ ማርኬት ብቻ ነው። ለምን ሁሉም ሜጀር የሚደረጉት ፖይንታቸው ስለሚለያይ ማለት ነው። የዩሮ እና የጎልድን ከፈለጋችሁ ቴሌግራም ቻናል ላይ መሄድ ትችላላችሁ። ኤንድ ፐርሰናሊ መጠየቅ ትችላላችሁ። ዲፕ ኤክስፕላኔሽን ከፈለጋችሁ ኮንታክት አድርጉኝ። ስለዚህ 930 ኦፕን ፕራይስ አለን ዩሮ ላይ። ይሄንን ኦፕን ፕራይሱን አይተናል። ኦፕን ፕራይስ ዘን ክሎዚንግ ፕራይስ አለ። ስለዚህ 930 ተከፈተ፣ ጁዳስ ስዊንግ አደረገ። ይሄ መች ነው? ኖቬምበር 20 ሐሙስ ዕለት ማለት ነው። የመጀመሪያው ሴትአፓችን በዚህ ሳምንት ሐሙስ ዕለት ሀፕን አደረገ። ስለዚህ 930 ፌክ ጁዳስ ስዊንግ ሰጠን። ዘን ዳውን ትሬድ ተደርጎ ወደ ክሎዙ። ሞስት ኦፍ ዘ ታይም መጠበቅ ያለባችሁ ሃፍ ድረስ ትሬድ እንዲደረግ። ሃፍ ድረስ ይሄ ጋረንትድ ነው። ሃፍ ድረስ ኮንሲኩዌንት ኢንከሬጅመንቱ ድረስ ትሬድ ይደረጋል። ግን ከናሬቲቭ ጋር እና ከአናላይሳችሁ ጋር አላይን ሲያደርግ ፉል ጋፑን ክሎዝ ያደርገዋል። ሶ ቢገስት ዊናችሁ የሚኖረው ክሎዝ ሲያደርገው፣ ሙሉ ጋፑን ክሎዝ ሲያደርገው ጁዳስ ስዊንግ ይኖራል። ዘን ክሎዝ ያደርገዋል ማለት ነው። ይሄንን 50% ድረስ ግን መምጣቱ ጋረንትድ ነው። ስለዚህ ይሄ መች ነው የወሰድነው? ሐሙስ ዕለት ዩሮ ላይ። ይህንኑ ኤግዛምፕል ፎሬክስ ፔር ላይ ሄጄ ያሳያችኋለሁ። አርቲኤች ከሌለ እንዴት ነው የምናደርገው የምትሉ ልጆች ካላችሁ ይሄ ሐሙስ ነው። አርብ ዕለት ኔክስት ዴይ እንመጣለን። አርብ ዕለት ማለት ይሄ ነው። አርብ ዕለት ጋፕ ክሎዝ ያደረገው ይሄ ነው። የመጀመሪያውን ጋፕ ላጥፋው። ኦፕኑ እዚህ ጋር ነው ያለው። ኦፕን አለን። ዘን የፕሪቪየስ ክሎዝ አለ። ሶ ምን ብያችኋለሁ? 70% ሞስት ኦፍ ዘ ታይም እስከ ኮንሲኩዌንት ኢንከሬጅመንቱ መምጣቱ አይቀርም። ሃፍ ፖይንት ድረስ ማለት ነው። ሃፍ ፖይንት ድረስ መጥቶ ክሎዝ ማድረግ አልቻለም። ለምን? ቤሪ ስለሆነ አንፌልድ ያደርጋታል። ትንሽ ፓርቷን አንፌልድ ያደርጋታል። ይሄ መች ነው? ፍራይዴይ ኖቬምበር 21። ስለዚህ ምን ብያችኋለሁ? ሴታፑ ቢያንስ አንድ ፔር ላይ ፎሬክስ ላይ ከሆነ በሳምንት ከ2 እስከ 3 አንድ ግን መስት ነው። ስለዚህ 2 ሴታፕ አግኝተናል፣ ሐሙስና አርብ ዕለት። ጁዳስ ስዊንግ ጀስት አስ ዊክ ቷት የሄደው 1 ሚኒት ላይ እንሂድ። 930 ኦፕን። ይሄንን ልክ እንደ ጁዳስ ስዊንግ ቆጥሮት ወደ ኮንሲኩዌንት ኢንከሬጅመንቱ ኢቨን ሞር ከ75% በላይ ትሬድ ተደርጎ ክሎዝ ግን አላደረገውም። 50%ቱ ግን ጋረንተድ ነው። ስለዚህ ይሄንን 2 ኤግዛምፕል አየን ማለት ነው። የኖቬምበር 21 እና ኖቬምበር 20። ይሄ በዩሮ ፊቸሩ ላይ። ወደ ዩሮ ኒድ ዩሮ ዩኤስዲ ትላላችሁ። ዘን ፎሬክስ የሚለውን ትመርጣላችሁ። ለምን? እነዚህ ብሮከሮች በጣም ቫሪ ያደርጋሉ። ባይዘዌ ቫሪ ስለሚያደርጉ የራሳቸው ፕራይስ ትንሽ ዲፈረንስ ስለሚኖረው ሞር ሪኮመንድ ማድረጋችሁ forex.com የሚለውን ብሮከር እንድትጠቀሙ ነው። ስለዚህ ወደ ፎሬክስ መተናል። ኖቬምበር 20 ማለት ነው። ኖቬምበር 20 9 ተኩል ላይ እናደርጋለን። መጀመሪያ ለምንድነው 9 ተኩል የምናደርገው ይሄን ነገር? ቢኮዝ አርቲኤች ጋፑን ስለማያሳየን ማለት ነው። አርቲኤች ጋፑን ስለማያሳየን 9 ተኩል ኦፕኒንግ ፕራይስ ላይ ማርክ እናደርጋለን። ዘን ወደ ኋላ ሄደን 4 ሰዓት ከ14 ላይ
ማርክ እናደርጋለን። 5 ሚኒት ላይ ስላለው 4 ሰዓት ከ15 የሚለው ካንድል ላይ እናደርጋለን። እዚህ ጋር 4 ሰዓት ከ15 ኦልሞስት ወይ 1 ሚኒት ነው። እዚህ ጋር እናደርጋለን። ናው ምንድነው 930 ያችን አለ እዚህ ጋር 930 ኦፕን ፕራይስ ዘን ይሄኛው ጋፕ በዚህ ከ9 ሰዓት ተኩል በኋላ ይሄ ጋፕ እንዲዘጋልን የምንፈልገው ማለት ነው። ወደ 1 ሚኒት ውሰዳችሁ። እዚህ ጋር 4 ሰዓት ከ14 ክሎዝ ላይ ነው ያደረግነው እዚህ ጋር ማለት ነው። ስለዚህ እንሄዳለን። እዚህ ምን አለን 930 ኦፕን ፕራይስ እዚህ ጋር ነው ያለን። ይሄኛው ጁዳስ ስዊንግ ነው። ዘን ፌር ቫልዩ ጋፕ አገኘን እዚህ ጋር በጣም ስሞል ነች። ፌር ቫልዩ ጋፕ አገኘን። ዘን ኦርደር ብሎክ አለን እዚህ ጋር። ይሄኛው ዊኩም እንደ ኦርደር ብሎክ ይቆጠራል። ዲስ ዊክ 2 አፕ ካንድልስ አለ። የዚህኛው ዊክ ኦርደር ብሎክ ነው። ናው ከኦርደር ብሎክ ወደዚህ ትሬድ እንዲደረግልን ኤክስፔክት ማድረግ ማለት ነው። ዲፕ ኤክስፔክት ማድረግ ወደዚህ። ስለዚህ ዩሮ ላይ ይሄን ኤግዛምፕል አይተናል። ኔክስት ዴይ ያለውን ኤግዛምፕል እንመልከት። ይሄ የሐሙስ ዕለት ያገኘነው ሴትአፕ ነው። ቀጣይ ቀን ላይ ስንመጣ እዚህ ጋር ምን አለ 930 ኦፕን ፕራይስ አለን። እዚህ ጋር ማርክ እናደርጋለን 930 ኦፕን ፕራይስ ዘን ወደ ኋላ ተመልሰን 4 ሰዓት ከ14 ፒኤም ላይ ክሎዚንግ ላይ ሄደን ማርክ እናደርጋለን። 4 ሰዓት ከ14 ላይ ማርክ አደረግን። ወደዚህ እንመጣለን። ዘን ምን ማድረግ ነው 930 ላይ ጁዳስ ስዊንግ ከሰራ በኋላ ጋፑን ክሎዝ እንዲያደርግልን መጠበቅ ነው። ይሄ ማለት በጣም ኢዚ ዘ ሞስት ኢዚ ሴትአፕ የሚባለው ይሄ ነው። ስለዚህ ምን አለን አላይን ዊዝ ናሬቲቭ ከናሬቲቭ ጋር አላይን አድርጉ ሲባል ምን ማለት ኤክስፔሪንስ ከሌላችሁ እንደ 930 ጁዳስ ስዊንግ ላቆጥሩ ትችላላችሁ። ስለዚህ እዚህ ጋር ምን አለ ዳውን ካንድል ኦርደር ብሎክ አለ። እዚህ ጋር ኦርደር ብሎክ ውስጥ ነው ያለው። እዚህ ጋር ዳውን ክሎዝ ካንድልስ ኦርደር ብሎክ ውስጥ ነው ያለው። ስለዚህ ኦቢ ውስጥ ነው ያለው ማለት ነው። ኦርደር ብሎክ ውስጥ ስላለ ከኦርደር ብሎክ ወደ ጋፑ እንዲሄድ ኤክስፔክት ማድረግ ነው። ሶ እዚህ ጋር ፌር ቫልዩ ጋፕ አለን። ቢሲ አፕ ዘን ወደ ኮንሲኩዌንት ኢንካሬጅመንቱ 70% ሀፕን ያደርጋል። በ19 ደቂቃ ውስጥ ምናምን ዴሊቨር አድርጓል። ሃፍ ፖይንቱ ኢቨን ሞር አፕ ሄዷል። ስለዚህ ዩሮ ላይ ይሄን ይመስላል። በፊውቸር ኮንትራቱም አይተናል። ለኤግዛምፕል እንዲሆናችሁ በዩሮ ዶላር forex.com በሚል ብሮከር አይተናል። ናው ወደ ጎልድ ኒድ ጂሲ ማለት ጎልድ ፊውቸሩን ጂሲ ነው የምትሉት ጂሲ ብላችሁ ማግኘት ትችላላችሁ። በፎሬክስ ኦር ደግሞ ኤክስኤዩ ዩኤስዲ በሚለውም እናያለን። መጀመሪያ ለዚህ ላሳያችሁ። ቲዩስዴይ ኖቬምበር 18 የመጀመሪያ ሴታፓችን እናገኛለን። ኦፕን ፕራይሱን ማርክ እናደርጋለን። ዘን ክሎዚንግ ፕራይስ አለ 930 ጁዳስ ስዊንግ አለን። ዘን ሺፍት አለን። እዚህ ጋር ኦርደር ብሎክ አለ። ኤክስፔክት የምታደርጉት 50% ኤንድ ዘን ደግሞ ኮንቲኒው ካደረገ ከናሬቲቭ ጋር አላይን ካደረጋችሁ ፉሊ ጋፑን ክሎዝ ያደርገዋል። ይሄ አሁን ስንት ፖይንት ነው ማለት ነው? ኦልሞስት 300 ምናምን ፖይንት ጎልድ ላይ በጣም አሪፍ ነው። አጌን ፌር ቫልዩ ጋፕ አለን። ፌር ቫልዩ ጋፕ አለን። ኮንሲኩዌንት ኢንካሬጅመንቱ ዘን ደግሞ እዚህ ድረስ ትሬድ ተደረገ። ይሄ በጎልድ ፊውቸር የምጠቀመው አጌን አርቲኤች ስላለው ለዚህ ነው የምጠቀመው። ኔክስት ዴይ ላይ እንሂድ። ይሄ ኖቬምበር 18 ማክሰኞ ነው ያገኘነው። ይሄን ሮብ ዕለት ኖቬምበር 19 ላይ ቀጣይ ቀን ደግሞ ድጋሚ እሱን ሴታፕ አግኝተናል። 930 ኦፕን ኤንድ ክሎዝ እናደርጋለን። ሃፍ ፖይንቱን እንይዛለን። ሶ 930 ኮንቲኒው ካደረገ በኋላ የዚህ ቀን 10 ከ16 ላይ ሺፍት ፈጠረ። ከሺፍት በኋላ እዚህ ጋር ነው ሺፍት ያለን። ናው እዚህ ጋር ባላንስ ፕራይስ ሬንጅ አለን። ባላንስ ፕራይስ ሬንጅ ፌር ቫልዩ ጋፕ አለን። ዘን ሃፍ ፖይንት ኤንድ ፉሊ ክሎዝ አድርጎታል። የዚህ ቀን ስንት ፖይንት ማለት ነው? ኦልሞስት ወደ 400 ፖይንት። ይህንን በጎልድ ፊውቸር አይተናል። ወደ ፎሬክስ ስንሄድ ኤክስኤዩ ዩኤስዲ እና ፎሬክስ አሁንም forex.com የሚለውን ብሮከር እንድትጠቀሙ ነው ሪኮመንድ ማደርጋችሁ። ማክሰኞ 930 ኦፕን ፕራይስ አለን በፎሬክሱ ማለት ነው። አርቲኤች የሌለው ቻርት 930 ኦፕን ፕራይስ ማርክ አድርገናል። ዘን ምንድነው የምናደርገው? ወደ ኋላ ተመልሰን የፕሪቪየስ ዴይ 4 ሰዓት ከ14 ላይ ክሎዚንጉን ማርክ እናደርጋለን። 4 ሰዓት ከ14 ክሎዚንግ ፕራይሱን ማርክ አደረግን። ደሴም ነው ማለት ነው። ግዴታ ያ ቻርት አያስፈልጋችሁም። 930 ከዚህ በኋላ እንደ ጋፕ ቁጠሩት። ከዚህ በፊት ያለውን እንደ ጋፕ ቁጠሩት። ናው 930 ጁዳስ ስዊንግ አለን። ሺፍት በኋላ ኦርደር ብሎክ እዚህ ጋር ቼንጅ ስቴት ኦፍ ዴሊቨሪ ዊ ሃቭ ፌር ቫልዩ ጋፕ ሲቢ አለን። ኤንድ ይሄንም እንደ ብሬከር መጠቀም ትችላላችሁ። ይሄን ብሬከር ሎ
ሃይ ሎወር ሎ ሲሰራ ይሄ ብሬከር እንደ ብሬከር መጠቀም ትችላላችሁ። ሃፍ ፖይንት ትሬድ ተደርጎ ከፌር ቫሊዩ ጋፕ ከኦርደር ብሎክ ከብሬከር ይሄንን ፍሬም ማድረግ ትችላላችሁ። ይሄ የማክሰኞ ዕለት ትሬዳችን ነው። የጎልድ ቀጣይ ኤግዛምፕላችንን ስናይ 930 ኦፕን ፕራይስ አለ ማርክ እናደርጋለን። የ930 ኦፕን ፕራይስ ዘን ከዚህ በፊት ያለው ቀን ክሎዚንግ ፕራይስ 4 ሰዓት ከ14 ላይ እንሄዳለን። የ4 ሰዓት ከ14 ክሎዚንግ ፕራይስ ማርክ አደረግን። ስለዚህ 930 ጁዳስ ስዊንግ አለን፣ ሺፍት አለ እዚህ ጋር ቅድም ማርክ እንዳደረግኩላችሁ ሺፍት አለን። ከ930 ጁዳስ ስዊንግ በኋላ ሺፍት አለን። ዘን ባላንስ ፕራይስ ሬንጅ ዘን ፌር ቫሊዩ ጋፕ አለ። ሁሉ ጊዜ ሃፍ ፖይንቱን ታርጌት ማድረጋችሁ እንዳትረሱ። ዘን እዚህ ጋር ፓርሻል ከወሰዳችሁ በኋላ ፉል ክሎዝ እስኪያደርግ መጠበቅ ትችላላችሁ። ይህንን እንድታስቡ ፈልገው ምንድነው ብዙ ጊዜ አንድን ሴታፕ ጠብቆ ብቻ ትሬድ ማድረግ በጣም ምርጥ ነገር ነው ትሬዲንግ ላይ። ለምን ብዙ ጊዜ ካልቆያችሁ ማርኬት ላይ ይህንን አሁን በደንብ አፕሪሺየት አታደርጉትም። ለምንድን ነው በሳምንት ከ1 እስከ 2 ቀን ነው ትሬድ የምናደርገው ሲሉ ሰምታችሁ ታውቃላችሁ። በደንብ ፕሮፊታብል የሆኑ ትሬደሮች ልክ እንደዚህ አይነት ሴታፕ እየወሰዱ ነው። ጀማሪዎች ከሆናችሁ ሞር ደግሞ እዚህ ላይ ፎከስ አድርጉ። እዚህ ላይ ብቻ ፎከስ በማድረግ በጣም ትልቅ ቼንጅ ማድረግ ትችላላችሁ። ትልቅ ቼንጅ ማምጣት ትችላላችሁ። ዘን ስለ ዊን ሬት ሪስክ ሪዋርድ ሬሾ ያነሳውላችሁ እንዳትረሱ። 70% ይሄ ሀፕን የሚያደርግ ከሆነ እናንተ የሚያስፈልጋችሁ 40% ነው። ሶ እንዴት አቺቭ ማድረግ እንደምትችሉ አስቡት። ዘን ትሬዲንግ ላይ ብዙ ትሬድ አለመውሰድ ኢዝ በጣም ምርጥ ነገር። ትሬዲንግ ላይ በጣም ጥሩ ነገር ምንድነው ብዙ ትሬድ ሴታፕ አለመውሰድ። ሰሌክትድ ሆናችሁ የተመረጡ ሴታፖችን በመውሰድ እንደዚህ አይነት ጥሩ ሪዛልት ማምጣት ትችላላችሁ። ግራ የሚያጋባችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ኔክስት ቪዲዮ ላይ በደንብ ሰብሰብ አድርገን እንሰራበታለን። እንደዚህ አይነት ስትራቴጂዎችን ኤንድ ተጨማሪ እውቀት ለማግኘት ከፈለጋችሁ አልትራ ኤስኤምሲ ዩቲዩብ ቻናልን ሰብስክራይብ ማድረግ እንዳትረሱ። የከበዳችሁ ነገር ካለ ቴሌግራም ቻናል ላይ በመሄድ ኮንታክት ማድረግ ትችላላችሁ። በቀጣይ እስክንገናኝ መልካም ትሬዲንግ